ኪዱ እኔ ጋር የመጣችው ጋርድ ፍለጋ ነበር እና ከአንተ ጋር ተከትላ ከሄድሽ በኋላ ስለሷ ለማጣራት ሞክሬ ነበር። እና ምን አገኘ? እዚህ የመጣችው በትልቅ ሚሽን። ቆይ ምንድን ነው ሚሽኑ? ሚሽኑ አንተ ነህ። ምን? እኔ? አዎ አንተ። እስኪ ግልጽ አድርገው። አንተም በጥብቅ የሚፈልግ ሰው አለ። ማን? ወንድም። ምን? አንተ የሰው ያማል እንዴ? አንተ ያማል እንዴ? አልቀለድኩም። አሁን አባቴ ነው የምትለው ሰው አባት አይደለም። ከሌላ የወለዱ ወንድም አለክ። ይኸውልህ ዝም በል። ጀግኖ አባቴ ነው። እሺ እኔ ሌላ አባት የለኝም። አራሽ አንተ ተረጋጋ። ሰርካል ቀጥል። ሰውየው ለምንድን ነው የሚፈልገው? ሲመስለኝ አንተን አባት ጥሎ ከሄደ በኋላ በጣም ሀብታም ሆኗል። አሁን ግን በጠና ታሟል እና ሙሉ ሀብቱን ደግሞ በአንተና በወንድምህ ስም አድርጎታል። ሰርካር ዝም በል አልኩ እኮ ዝም በል በቃ። እና ወንድም አንተ ሲፈልግ የነበረው ሙሉ ለሙሉ ሀብቱን ለራሱ ለማድረግ ነው እና ኪዱ እዚህ ሰፈርም የመጣችሁ ለዛ ነው። ምን? እኔ አላምንም። ይሄን ደግሞ እንድታብራራልህ ከፈለክ ሩትን እጠራታለሁ። ሩት? ኪዱን ስንከታተላት ያዝናሽሽ ናት እና ስናስፈራራት ነው ሁሉን ነገር የነገረች። እኔ እሷንም ማንንም ማመን አልፈልግም። ይኸውልሽ አንቲ ሰርካል ቀደመን እንጂ እኛም ልንነግርህ ነበር። ኪዱ ከሩት ከምትባል ሴት ጋር ትገናኛለች። በቃ ጉዳዩን ለማጣራት እየሞከርን ነው። እውነትህን ነው? አዎ